ዛሬ በአሜሪካ የእናቶች ቀን ነው። አበባ ተገዝቷል፣ ዳቦ ተጋግሯል። ዮም ከማው ጸሎት ያደርግልንና ፕሮግራሙን እንቀጥላለን። በለዮም ሌሎቹ ልጆች አልተነሱም ገና ከእንቅልፍ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በጌታዬ በኢየሱስ ክርስቶስ ትምህርት መስቀል ፊቴንና መላ ሰውነቴን ሶስት ጊዜ አማትባለሁ። ተመስገን አምላኬ በሰላም አሳደርከን፣ አሁንም በሰላም አውለን። እናት አባቴን ጠብቅልኝ፣ አያቶቼንም ጠብቅልኝ፣ እህት ወንድሜን አሳድግልኝ፣ እኔንም አሳድገኝ፣ ትምህርቴን ግለጽልኝ። አምላኬ ሆይ እባክህ ጎበዝ ልጅ እንድንሆን እርዳን። ተመስገን አምላኬ በሰማያት ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። ጌታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን፣ በሐሳብሽ ድንግል ነሽ፣ በሥጋሽ አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ጸጋን የተመላሽ ሆይ ደስ ይበልሽ። ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን፣ ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ስለ እናቶቹ ቀን እኮ ምንም አላልክም። ሁለቱንም በላቸው። ለምን ለምን መልካም የእናቶች ቀን ውዷ ባለቤቴና እቴቴ ምን አሉት? ትምህርቷን ጉረሙ እዚጋም ቡና አለ። ስለዚህ ምን አሉ? ወይዘሮ ሙሉ